በዚህ ሳምንት ክርስቲያን የተባልሽ ሁሉ አልቅሰሻል። ለምን? ይሄንን መዝሙር ሰምታችሁ እንዳትመራመረኝ በጥቂት ነገር ማረኝ የሚለው መዝሙር ሰምታችሁ ታዲያ ታሪክ ወዲህ ነው። በገና ሲላላ ነዘረ፣ መታ፣ ደረደረ፣ ሲጠብቅ ደግሞ ነደደ፣ ተቆጣ። በገና ወይም በግዕዙ እንዚራ እንደ አባ ዮሐንስ ገብረ እግዚአብሔር የአማርኛ መዝገበ ቃላት ፍቺ ከሆነ ደግሞ ቃኘ፣ ደረደረ፣ እያጣራ፣ እየነዘረ የሚል ፍቺ ይሰጠዋል። በገነኛ ማለት ደርዳሪ፣ በገና የሚመታ ማለት ነው። በቅዱሱ መጽሐፍ በመጽሐፍ ቅዱስ ለመጀመሪያ ጊዜ ተገልጾ የምናገኘው የምስጋና የዜማ መሳሪያ በገና እንግዲህ ይህ ነው። ቀንበሩ እግዚአብሔርን፣ ቀኙ ሚካኤልን፣ ግራው ገብርኤልን፣ 10 አውታሮች፣ 10 ቃላተ ኦሪትን፣ የድምጽ ሳጥኑ ገበታው የእመቤታችን ምሳሌ፣ ብርኩማው የሙሴ 10ቱ ትእዛዛት የተቀበለበትን ደብረ ሲና ምሳሌ ያደረገው በገና ይህ ነው። መነሻው ታዲያ ከአዳም 9ኛ ትውልድ ሐረግ የተነሳ ሲሆን ከዛን ዘመን ጀምሮ ሐዘንን፣ ጉርጉሮ፣ ንስሐ የልመና መሳሪያ ነው። ታዲያ ቃየል ወንድሙን አቤልን ቢገል ቃየል ደግሞ በልጁ በላሜ መገደሉን እያስታወሱ የዮባል ልጆች ለመጀመሪያ ጊዜ በዚህ በበገና ሐዘን፣ እንጉርጉሮ፣ ዝማሬ እንዳደረጉ ይወሳል። መነሾን በነገደ ዮባል ያደረገው በገና ታዲያ በቅዱስ ዳዊት ዘመን ሳኦል በገና እንዲደረድርለት ሲጠይቅ በመጽሐፉ ይታያል። በታሪክ መዝገብ ከእስራኤል መጣ የሚባለውን የሚያፋልስ ከድንጋይ ምስል የብራና ጽሑፍ የነገስታት ታሪክ ውስጥ በገና መገኘቱ የኛው እንደሆነ ምስክርነት ይሰጣል። ታዲያ በኢትዮጵያ ነገስታት ታሪክ ውስጥም ነጥብ ያለው በገና ታዲያ የአጼ ምኒልክ የአጼ ቴዎድሮስ ተመርጦ ለቤተ መቅደስ አገልግሎት፣ ለመንፈሳዊ ትሩፋት፣ ለምስጋና፣ ለልመና አልፎም ተርፎ ለሀገር ክብርና ሉዓላዊነት ይዜምበት ነበር። ሳጥን፣ ምሰሶ፣ ብርኩማና ቀንበር ምን ይገርማል ትሉኝ ይሆናል። ድዝ ጥዝ የሚለውን ይሄንን ድምጽ ነጮች ደርሰውበት ሄርብ ቴራፒ ብለው በተመሳሳይ ድምጽ ሰውን ያክሙበታል። ታዲያ ጭንቀት፣ ድባቴ፣ ግፊት፣ መርሳት፣ ካንሰር፣ ኦቲዝም የተለያዩ ህመሞችን በዚህ ድምጽ ያክሙበታል። እምነታችን መልሳለው እምለው በምክንያት ነው። ሰላም ሁኑ።